ሳትደውይልኝ እንዴት መጣሽ? እንዴ ቤት እኮ ነኝ። ወደ ቤት እኮ ነኝ። ውጭ እኮ እንገናኛለን አልኩህ። ልቀይርና ወዴት? ኧረ እንዴ እዚሁ አትቀይሪም እንዴ? የት ነው የምትሄጂው? ሰላም ሰላም፣ እንዴት ናችሁ የእኛ ቤተሰቦች? እኛ ደህና ነን እግዚአብሔር ይመስገን። ዛሬ የሰሞኑን ቪዲዮዎች አይታችኋታል። ልዑል ወደ ቤቱ መመለሱን ምክንያት በማድረግ ስጦታ ገዝተንለታል። አሁን ውጭ ነው ያለሁት፣ ቤት ነው ያለው እሱ። ሄደን ሰርፕራይዝ እናደርገዋለን እና ደግሞ ሰላም ስለሆነና ከልጅ አባት ጋር አብሬ መኖሬን ሳስበው በጣም ደስተኛ ነኝ። ደስታዬን ላካፍላችሁ እወዳለሁ እና በጣም ደስ ብሎኛል። እና ቪዲዮን ስታዩ ደግሞ ኮሜንት ማድረግ አትርሱ። ሁላችሁም ሰብስክራይብ እያደረጋችሁ ወይም ጊዜ ቤተሰቦቻችሁ አድርጉን። እንወዳችኋለን። እኔ በበኩል ይወዳችኋለሁ። ቤተሰቦች ያው የኔን ስቃይ የኔን መከራ ሁላችሁም በቪዲዮ እንዳያችሁት ነው። ብዙ ነገር ተሰቃይቻለሁ። ከልጆች አባት ጋር ለመኖር ከቤተሰብ ወጥቻለሁ። ብዙ ነገር አይቻለሁ። ብዙ ነገርም ተብያለሁ። ሰው ምላሱ በጣም ከባድ ነው። በብዙ መልኩ በብዙ ነገር ብዙ ነገር ብለውኛል። ብዙዎቹ ሳይኮ በጣም በቃ ለሰው የማያስብ ህብረተሰብ ነው ያለውና ብዙ ደክም ያለው ብዙ ለፍቻለሁ። ግን የለፈውበትን ፍሬ አፍርቶ ስላየው እጅግ በጣም ደስተኛ ነኝ። እናንተም ከጎኔ የሆናችሁ አይዞሽ ስትሉኝ የነበራችሁት ሰዎች በሙሉ በጣም ነው የማመሰግነው። በአካል ከሚያውቁኝ መጎዳቴን በእውነት ከሚያዩት ይልቅ እናንተ በቪዲዮ የምታዩት ሰዎች ብዙዎቻችሁ አይዞሽ ብላችሁኛል፣ ደግፋችሁኛል፣ ከጎኔ ቆማችኋል። በጣም ነው የማመሰግነው እና የሚወዱትን ሰው እንደማግኘት የሚያስደስት ትልቅ ነገር የለም። በጣም ደስተኛ ነኝ። ሉሌ የልጁ አባት ነው። ወደፊትም ብዙ ልጆች እንወልዳለን፣ አብረን እንኖራለን፣ እንአረጃለን፣ እንሞታለን። አብረን ሞት አይቀርም እና ዛሬ ልዩ ቀንሽ ለኔ ቤት መመለሱን ምክንያት በማድረግ በጣም ነው ደስ ያለኝ። ቤት እንዳለ እርግጠኛ ነኝ። አልነገርኩትም እንደመጣ ውጪ ነበርኩኝ፣ ልገዛ ወጥቼ ነበረ እና አሰብኩት በቃ እንደዛ የለፈውለት ፍቅር ዛሬ እጄ ላይ ገብቶ ስላየሁት በጣም ደስተኛ ነኝ። እውነት በጣም ደስተኛ ነኝ እና በቃ አላቅም፣ ግን መሸነፍ የለብንም። ብዙ ነገሮች በህይወታችን ውስጥ ቢመጡም ችለን ማለፍን የመሰለ ነገር የለም። ዝምታ ወርቅ ነው እና ሁላችሁም በየቤታችሁ እንደዚህ አይነት ፍቅር እያለ መጣላት ምናምን የሚያጋጥማችሁ ሰዎች ችላችሁ ላፉት። እሺ ነገ ሌላ ቀን ነው። ዛሬ ያልመሰለ ነገር ነገ ይስተካከላል። ዛሬ ያልገባው ሰው ነገ ይገባዋል። ልዑልም አልገባውም ነበር። ብዙ አድክሞኛል፣ ብዙ አልፍቶኛል። በመጨረሻ ግን ይሄን እውነተኛ ማንነት አወቀው። ስለዚህ ሳትሸነፉ ትዳር ውስጥ ደግሞ መሸነፍ ካለ ትዳሩ አይሰምርምና ሳትሸነፉ ፍቅራችሁን ገንቡ። ወዳችኋለሁ። ሰብ አሁን እንገባለን፣ ስጦታውን እንሰጠዋለን። የሚያሳየውን ሪያክሽን አብረን የምናይ እኔ በጣም እርግጠኛ ነኝ። በጣም ነው ደስ የሚለው። አብረን እንሄዳለን። ተከታተሉኝ፣ የትም እንዳትሄዱ እሺ። ሳታዩ መሄድ አይቻልም። ወዳችኋለሁ። እንዳይረብሻችሁ። አባት የለም፣ የት እንዳለ አላውቅም። አዎ ተኝተ ነው በዚህ ሰዓት። ለምን ተኛ? ሳትደውይልኝ እንዴት መጣሽ? እንዴ ቤት እኮ ነኝ። ወደ ቤት እኮ ነኝ። ውጭ እኮ እንገናኛለን አልኩህ። ና ዛሬ ገምት ምን እንዳለ እንዳታየው። እዚህ ጋር ምንሽ ነው የመጣሽው? አልነገርሽኝም እኮ ብዬ እኮ። እንዴ ጠዋት እኮ ቃል ገዛ ነው የወጣሁት ብዬ ነበር። አልሰማሁሽም ነበር። ተይ እንጂ ስለነበር ለምን እደውልልሃለሁ? ሰርፕራይዝ ላደርግህ እኮ ስጦታ። ምን ነው ማሊ? አይ አላመመኝም እና በጭራሽ አላመመኝም። ራስህን የምመነው የምትመስለው። እሺ ገምታ ስጦታ ልሰጠህ ነው። ምንድን ነው ይዘሽ የመጣሽው? አታስጨንቂኝ። ምንድን ነው? እሺ ደብረዋል መጀመሪያ አንተ? አይ አልደበረኝም። ምንድን ነው? እውነት አልደበረኝም። አንቺ እያለሽ እንዴት ይደበረኝ? ኮቢ እኮ ፊት ቀየረ ሲል ቢጨነቅ። ኧረ እንዳይጨንቅሽ
ይከፈት አይ ይከፈት እንዴ ምንድነው እንደዚህ ያስጨነቅሽኝ? ምን መሰለህ ስጦታውን ከፍተው ነበር ግን ፊት ምን ነው ያለፈውን ነገር የረሳ ነው መስሎኝ ነበር። ምንም ማለት ውጭ እናወራ ውጭ እናወራ። ለምን? አይ አየሩን ደስ ይላል እንጂ። እሺ ከተበረ ነው እንኳ ስጦታውን አምጥቼ ነበር። ስጦታ አምጥቼ ነበር። እሺ እንዳይደብር። እሺ ይሻላል። ፀሐይ እኮ ግን አለ እና እሺ ንፋስ ተቀበል። ለዚህ የጨነቀት መስላለህ። አይ ሳላስበው ነው የመጣሽው። አልነገርሽኝም እኮ ጠዋት ወጣሁ በቃ ተመለስኩኝ። አይ ብትነግሪኝ ምን ችግር ነበረ? ሰርፕራይዝ ላደርግ ነው የመጣሁት። ቤት ትቼ የወጣሁት እኮ ሰርፕራይዝ እንዳደርግ ብዬ ነው። እኔ እኮ ቤተሰብ ጋር የምትሄጂ ነበር የመሰለኝ ሲጀምር። አይደለም ስጦታ ልገዛልህ ነው። ኦኬ ነው። አይ እኔ እኮ ቤተሰብ ጋር ሄዳለሁ ስላልሽኝ አይ ስጦታ ልገዛ ነው ሰርፕራይዝ ለማድረግ። እናንተ ምን ነው እንዴ? ለምንድነው እንደ አዲስ ይሆንክ ያለው? ያለፈውን ነገር ረስተነዋልኝ እኮ። አይ እሱ እኮ ልክ ነሽ፣ ግን ምን ነው የተጨነቀው? አይ ምንም እንደምትመጪ አላወኩም ነበር። ሰርፕራይዝ ላድርግ ብዬ እኮ ነው። እዛ ያለ አባ ቤት እንግባ ይሻላል። አዎ የምር እንዴ? እኔ ግን ተመችቶኝ ነበር። እኔ ፀሐይ ያቃጠለኝ ውጭ እኮ ነው የቆየው። ፀሐይ ያቃጠለኝ ምን ነው? ምን ነው እንዴ? ለምን የተጨነቀው? ፀሐዩ በጣም ነው የሚያቃጥለው ነው። ደግሞ በዛ ላይ ቪዲዮ ስቀርጽ እንትን ላይ ነበርኩ፣ ፀሐይ ላይ ነበርኩ። እኔ እኮ ቤተሰብ ጋር ሄዳለሁ ብለሽኝ እኮ እኔ እኮ አውቄ ነው እንትን ለመግዛት ፈልጌ ነው። አይ መምጣት አያስፈልገውም ነበር እንዴ? ምን ማለት ነው? ቤቴ አይደል እንዴ? ለምን አልምጣት? እኮ አይደለም እኔ ቃል አምጣ ምናምን ብለሽ ሄድሽ ነበር አይመሰለኝ። አሁን ባንዴ መጣሽ። እሺ በቃ ግን እኔ ሰርፕራይዝ አድርግ ነው ያስደብራል ብዬ አላሰብኩም። አይ እኔ ሰርፕራይዝ ምንም እሺ ተረጋጋና ሰርፕራይዝ አይደል። ምንድነው ያመጣሽው? አስጨነቅሽኝም እኮ አሳያለሁ። መጀመሪያ ጥሩ ስሜት ላይ ሆኖ ጥሩ ስሜት ላይ ይሁን ካደለም እንዴት ተፈጠረው? አረ ምን ማለት ነው? ሰው አለ የደወለልህ ሰው አለ? በጭራሽ። እሺ እየሞቀኝ ነው በጣም። ልብስ ልቀይርና ስጦታ ነው። አረ እንዴ እዚሁ አቀይሪም እንዴ? የት ነው የምትሄጂው? ሳሎን። ምን ችግር አለ? ካሜራ ፊት ታዩ ይቅርብሽ። ልብስ ልቀይር ይዞኛል በጣም እዚህ ጋር ነው። ይሄ ምንም አይሰራልሽ ነው ጭራይ። አይሞቅሽም ለዛው። ምንድነው የሆንከው? ምንም አልሆንኩም በቃ እሱ ነው ልጅ። አይዞሽ። ኧረ በስመ አብ እንደዚህ አልጠበኩም ጭራሽ። አይደለም አይሞቅሽም። እኔ እኮ ሳላስበው እኮ ስለመጣሽ። አይሞቅሽም ማለት ምን ማለት ነው? እውነት ከእውነቴ እያሳከኝ ነው። አይሞቅሽም ማለት ምን ማለት ነው? እኔ እኮ ነኝ የለበስኩት። ምን ነው ለምን የሆንከው አትናገርም? ምንድን ነው ችግርህ? እኔ እኮ ምንም አልሆንኩኝም እኮ። የተደወለልህ ስልክ አለ? ምንድን ነው እንደዚህ በአንዴ ቀያየረ? አልተቀያየርኩኝም እኮ። ሰላም የሆነ ሰዎች በአንዴ እንደዚህ ቱግ ማለት ምንድን ነው እንዴ? አይሞቅሽም? እኔ አይደለም አይደለም ምን እንደሆን ካላቅም አባቴ ግን እኔ እንጃ እንደዚህ እኔ አልጠበቅኩም። በቤት ሄዳለሁ ብለሽኝ አሁን እንዴት ነው አንቺ በአንዴ ዝም ብለሽ? ሰርፕራይዝ ላደርግህ እኮ ነው ስጦታ ልገዛ የወጣሁት። ወይ አልነገርሽኝ እኮ ስመለስ እኮ ታዲያ መጣሽ እንዴ እናት ምናምን ምንድን ነው? ለምንድነው ተነስተሃል እንዴ? አቀሰቀሰኝ። ሃይ ማናት እሷ ደግሞ? ምን ነው? ሰላም። ባለፈው እህት አለችኝ ምናምን ያልከኝ እሷን ነው? እህቱ ነሽ? እኔ ቤት ይባላለሁ። የልዑሌ ፍቅረኛ ነኝ።
ሆናችሁ ነው? መልሳገኘው ለጥያቄ ምን ሆናችሁ ነው? ሰላም አይደል እናቴ? ምን ማለት ነው? እሺ ምን ሆነ ነው? ሰላም አይደል? ታስረዳኛለህ? ምን ላስረዳሽ? እኔ እኮ አልገው የኔ መስሎኝ ነበር። ማለት እዚህ ቤት ነበር የምትኖሪ ማለት ነው ከወንድምሽ ጋር? አዎ። አንቺ ዝም በይ። ምላስሽ የሚበላሽ ከሆነ ደግሞ በእጅሽ ካዩ። እንዴ አንተ ግን መልስልኝ። ምን ለዚህ ነበር እንዴ ምናምን ስትለኝ ነበር? አይሞሽም እንዳትገቢ ያልከኝ ለዚህ ነው? ልታስረዳኝ እንዳይሆን ምንድነው? ከአንቺ በፊት ነው ይሄ እኮ ነገር አይደል እንዴ? ስለምንድን የምታወሩት? ከአንቺ በፊት ነው ማለት ምን ማለት ነው? አሁን እኮ የኔ አልጋ ነው። ስለምንድን የምታወሩት? ማናት? እነግርሻለሁ፣ አስረዳሻለሁ። ምን ነው የኔ እናት? እየተዋራሱ እኮ ልክ አይደለም። አይ ታላቅና ከኔ ልክ እሷን የምታባብለው አይደል? ምን ማለት ነው? ፕሊዝ ዝም በይ በእናትሽ። እንዴ ያወራው አይደል እንዴ? ወይ አውሪ። ስለምንድን የምታወሪው? እኮ ዝም በይ። ካልገባሽ ዝም ማለት ነው። ለምን ታወሪያለሽ? ዝም ማለት ትችያለሽ አይደል? ዝም ማለት አስተምሮሻል ቤተሰብ እኮ። ዝም በይ። እኛ እያወራን ነው አይደል እኮ። አውሩ ትችላለሽ እኮ። እንዲገባሽ መጀመሪያ እዚህ ቤት መጥተሽ አልጋ ላይ ስትተኝ እሱን የማን ነው አልጋ ብለሽ መጠየቅ ነበረብሽ። ብዙ ጊዜ ጠይቄዋለሁ። እና መልስ አገኘሽ? አዎ። ምን አገኘሽ? እሱ ምን ያደርግልሻል? ምን ያደርግልሻል ማለት ነው? ማለት ስለምንድን የምታወሪው? አንቺ እህቱ አይደለሽ? ምን እኮ እህቱ በሆነም እኮ ስለ እህቱ ማወቅ ነበረብሽ። እኔ እህቱ የሆንኩት በማን አልፎ ነው? እኔ ምን ያደርግልኛል? እህቱ ከሆንኩ ስለ እህቱ እንዴት ማወቅ አትፈልጊም? አይመለከተኝማ። ስለሱ ካወቅኩ አይበቃ አይደል? ከየት ነው የመጣሽው? በጣም ነው የምታስጠይው። አይደለም አሁን እኮ እንደዚህ አንተ ዝም በል አንዴ። አንተ ማን ጠየቀ? ለምን ዝም አትልም? ሴትዮዋ ጤነኛ አይደለችም። የኔ እናት አንቺ አይደለም ጤና አይደለም። አንተ ነህ ለነገሩ። ታስ አንተ ነህ። አንቺ ለቀቂው። ምን ይገባሽ ነው? ምን ይገባሽ ነው? በቃ አይደለም ታያት እሷን ተኝተሽ ከባሌ ጋር ተኝተሽ ከባሌ ጋር ተኝተሽ ልጅ ነው የምታወሪው። ስለኔ ልጅ ስለኔና ስለሱ ልጅ ምን ማለት ነው? ስለኔ አይደለም እኔ ከለምታች በፊት እሱን ነው ማናገር ያለብሽ። ገባሽ? ስለምንድን ነው እያወራች ያለችው? አስረዳሻለሁ። ቆይ አንዴ ለምንድን አትታስረዳኝ? ልጅ እንዳለክ እኮ እየነገረችኝ ነው። ምንድን የምታስረዳኝ? ሆን ብለሽ ነው ይሄንን ነገር እያወራሽ ያለሽው? እኔ የልጅ እናቱ ሚስቱ ነኝ። ለባሌ ስጦታ ልገዛ ወጥቼ ነው የገባሁት። እንደሌለው እኔ በደንብ ጠንቅቄ አውቃለሁ። እኔ እህቱ ነኝ። ስሙኛ እንዴ እኔ ምን አቅልሻለሁ እንዴ? እኮ እሱን ጠይቄ እኔ ላይ አትጩሂ እንዴ? በገዛ ቤቴ መግባት አንዴ ስሚ እኮ ምንድን ነው የምሰማው? እሷን ለምንድን ነው የምታስረዳት? እኔን አስረዳኝ። ያኔ አንተ ጓደኞች እየተነሱ ከሳሚ ጀምሮ አይደለም። እሺ አንረጋ ልንገርሽ። በቃ እንዳስረዳሽ ነው የምፈልገው። አልፈልግም። ባለዬ ስባል ነበር ኦኔ ሌላ ልጅ አላ ስባል ነበር ኦኔ ተስማምተህ ቤቴ ገብተህ አልጋዬ ላይ ሴት እዛ የተገኘኸው አንተ ማን ነው? እሺ ለምን ወጥተሽ ለምን አላስረዳሽም? ለምንድን ነው የምወጣው? ከቤቴ ወዴት ልወጣ? ስለምንድን ነው የምታወራው? ከባሌ ቤት ወዴት ልሂድ? እሺ በቃ ቁጭ ብለሽ ከመምጣቴ በፊት ልጄ መጥቶ አይቷችሁ ቢሆንስ? እሺ ስለምንድን ነው ያወራች ያለችው? አንዴ ልትሰሙኝ እኮ ፍቃደኛ አይደላችሁም። ምን ልስማ? እየቀለዳችሁብኝ ነው? እየቀለድሽ ነው እናት? ኧረ በእናትሽ ዝም በይ በእግዚአብሔር። ዝም በይ። ልጅ ላሳድግበት እኔ ስንቴ ነው የምበደለው እዚህ ቤት? ስለምንድን ነው የምታወሪው እንዴ? ምንድን ነው የምታወሩት? እሺ የምትሰሙኝ ከሆነ ስሙኝ እኮ። ምንድን ነው የምንሰማክ እኮ? እንዳስረዳችሁ ጊዜ እንኳን እኮ ልትሰጡኝ አልቻላችሁም። ምንድን ነው የምታስረዳን? ልጅ እንዳለክ ሚስት እንዳለክ ነው የምትነግረኝ ወይስ እየቀለዳችሁብኝ ነው? ለ4 ዓመት ለ5 ዓመት ህይወቴ ላይ ተጫወትክ። ምን ፈለክ ግን ከኔ? ለምን አትተውኝም? እኔ ምን በደልኩ ንገረኝ እስኪ። የኔ እናት መጀመሪያም እኮ ፍቅርን ብዬ ነበር የመጣሁት። ካንተ ገንዘብ አለ የለህም ብዬ አልመጣሁም። አረገዝኩ፣ ተሰቃየሁ። ወለድኩ፣ ተሰቃየሁ። አሁን እሱ ማሳብ ዝም በል እንደወሩ እንኳን ፍቀድልኝ። ዝም በል በእናትህ። ምንድን እያወራሽ ያለሽው? ዝም በል ማለት ልታስረዳኝ ትችላለህ? ስራ ጉዳይ ብሎ ጓደኛ ስልክ ደውሎ ሌላ ልጅ አላት አለኝ ጆሮዬ እየሰማ። ከወንድሞቼ ተጣለው፣ ከቤተሰቦቼ ተጣለው። ያልበቃ ብሎ ቤቴ ድረስ ሴት ብቻህን እንደምትኖር አልነበር የነገርከኝ? ጭራሽ ልውል እኔን አቤት ምን ልበልሽ? ነገር ንገረኛ፣ አስረዳኛ። ብቻዬን ነው የምኖረው አላልከኝም? አዎ። ታዲያ እሷ ስለምንድን ነው የምታወራው?
ልጅ እኮ አይካድም እኮ እንዴ የልጅ አባት እንደሆንኩ እኮ እየነገረች ነው አይደለ? ምንድነው ግራ ያጋባችሁ ነው? ሪጋ እንደዚህ ጨካኝ ሆኖ እኮ ማለት አስረዱኛ እኮ እንዳስረዳችሁ ጊዜ እንኳን ልትሰጡኝ አልቻላችሁም። ምን ማለት የታች ሄደው ለምን አትደበድበን? ቆይና ያው ማለት ምን እየተፈጠረ እንደሆነ ልታስረጅኝ ትችላለሽ? ምን ላስረዳሽ? አንቺ ማነሽ? ምንድነሽ? አንቺ ልዑል ምንሽ ነው? ይሄ እኮ ቤቴ ነው። እኔ እኮ ቤትሽ መሆኑን የማውቀው ነገር የለም እኮ። ማታውቂው አንቺ ነሽ አይደል? ስለዚህ እኔ ስለማላውቀው ነገር ነገርኛ ቀድመሽ ማወቅ ነበረብሽ። ሴት ልጅ አይደለሽ እኮ። በቃ ቀድሜ አውቄ ነው እኮ የመጣሁት። የነገረኝን ነገር አምኜ ነው እስከዚህ ድረስ የመጣሁት። እኔ የልዑል ሚስት የልጅ እናት ነኝ። ይሄ ደግሞ ቤቴ ነው። እየቀለድሽ ነው? ሆን ብላችሁ የመጣሽው አንቺ ነሽ። ሆን ብላችሁ ነው። የኔ እናት በህይወት ውስጥ እኮ ቀልድ የለም። አሁን የምታወሪውን ነገር ማለት ምንም ብትይኝ አምኜ ልቀበልሽ አልችልም። ልጅ ሚስት አለው እያልሽኝ እኮ ነው። ዝም በይ።